አምላካችን በመንበር ያለ ጌታ ተመስገን። በጌታ በኢየሱስ ክርስቶስ ለነቡነ በሰማያት ብንፈተን ሊደንቃቸው ይገባል። እግዚአብሔር ያጽናል። የእሱን መንገድ ተከትለ በሱ ብርታት፣ በሱ ኃይል፣ በሱ ምርኩዝነት ፈተናዎቻችንን ለማለፍ ያብቃል። ሁሌም ቀና መንገድ
በተከተልን ቁጥር እንቅፋቶቻችን እንደሚበዙ በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቅሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይን ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችው እና አታልቅሽ እንዴ። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ፓፒም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሱ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድን ነው እነሱ እንዲሰሩ ያላረጋቸው እንለበር። ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የእኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከእነሱ ምንድን ነው ብለን እናስብ። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ታፈራ ናቸው። ምንም አድርጎ አይደለም ተግባራቸው፣ ምንም ብለውን አይደለም ሲያወሩ፣ ምንም አይደለም። እኛ ከልጅነታችን ጀምሮ እያደግን ያየ ነው። እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዞ ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ ብዙ ነገር ከነ ልጆቻቸው በቃ እግዚአብሔር እንዴት ልባችሁ ለእግዚአብሔር ስትከፍቱ እግዚአብሔር ወደ ህይወታችሁ እንደሚገባ ከነሱ ተምረናል። አሁንም ድረስ ያስታውቃል። እኛም ወደፊት ስናገባ እግዚአብሔር የገባበት ትዳር ነው፣ በእግዚአብሔር ነው፣ ካገባን በቤተክርስቲያን ነው ብለን ደምድመናል፣ አስበናል። ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ ለእግዚአብሔር ልባችሁ መክፈት አለባችሁ። እናንተ በፈቀዳችሁለት ልክ፣ እናንተ ልባችሁ በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር መጀመሩ ትልቅ ነገር ነው፣ ግን መጨረሻው እሱ ነው። አመሰግናለሁ። በጣም ትልቅ ነገር የተናገርኩ። በነገራችን ላይ ለአጠቃላይ እውቀት ታገልና ታፈራው ዛሬ እንግዲህ 20ኛ ዓመት በዓላቸው ነው። በዚህ አጋጣሚ እንኳን አደረሳቸው። እግዚአብሔር እስከ መጨረሻው ድረስ ያቆያችሁ። ክፉ መንፈስ፣ ክፉ ሴጣን ከመሀላችሁ እንዳይገባ፣ ገብቶ አያውቅም። አሁንም አይገባም። ለነገሩ አትፈቅዱም፣ ደስ ትላላችሁ በጣም እና ያልፈቀደ ሰው ላይ አይገባም። እንኳን አደረሳችሁ። በጣም ደስ ብሎኛል። እማዬ እስኪ ምንድን ነው የተሰማኝ ስሜት ዛሬ እዚህ ፕሮግራም ላይ በመገኘት ነገር? በጣም ደስ ብሎኛል። ያ ሁሉ ውጣ ውረድ አልፎ ዛሬ ይህንን ደስታ በማየቴ በጣም ነው ደስ ያለኝ እና እግዚአብሔር ይባርካችሁ፣ ልጆቻችሁ ይባረኩ፣ ብዙ ሁኑ። አሁንም ልጆቻችሁ ይብዙላችሁ፣ ይባረኩላችሁ፣ ትዳራችሁ ያማረ የደመቀ ይሆንላችሁ። እግዚአብሔር ወደፊትም ደግሞ ጥሩ ዓለም ጥሩ ጸጋ እንድታዩ ያርግላችሁ። ልጆቻችሁን የምትድሩ ያርግላችሁ። ልጆቻችሁን የምታስመርቁ ያርግላችሁ። እግዚአብሔር ይስጣችሁ። እኔ ባጎደልኩት መድኃኒዓለም ይሙላበት። የአባቴ ምትክ፣ የአባታችን ምትክ፣ የቤታችን የበኩር ልጅ፣ መንገድ ጠራጊያችን፣ መስመር አመላካቻችን፣ የብዙ ነገር ባለውለታችን። እስኪ ምን ተሰማ? በመጀመሪያ ነገር አሁን ደግሜ እግዚአብሔር ነው አመሰግናለሁ። እነዚህ ሰዎች ምንድን ነው? ከዛ አልገባኝም። ሄድን 6 ኪሎ ነበረ። አሁን እዛ እኔ ሁለቱንም የማውቃቸው ምስክር የጠራኝ እኔ ነው እና በጣም ደስ ብሎኛል። ሁሌ ነው የምታረግሽው። እግዚአብሔር ሁሉን ነገር ያደርጋል። ታሪክ ይቀይራል ብለሻል። ኦልሞስት ቀይሮታል። እግዚአብሔር ይመስገን። እና ምን ተሰማሽ ጅንሳችን ቀን ስትመጪ? እግዚአብሔር ይመስገን። ያው ያደረገው እግዚአብሔር ስለሆነ እግዚአብሔር ይመስገን። ያው ገነት እንደተናገረችው እኛ ነገራችንን የነሱን ነገር በእግዚአብሔር ፊት ነው። ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው ቤቱን የሚጨቁን
ኑሮውን የሚጨቁን ግን ለሰው የሚኖር ሰው፣ ለሰው የሚዘረጋ ባዶ ኪስ እስኪሆን ድረስ ኪሱን ገልብጦ ሰውን የሚጋብዝ ሰው፣ ቤቱን የሚበድል ሰው። ሴት ግን ጠንካራ ሴት ናት። ምክንያቱም በአንድ ጎኑ መልካምነት ቢኖረውም ቤቱን አቅንታ ቤቱን ጎጆውን ያቀናች ሴት ናት እና እንደ ሙልጌታ ቢሆን በቃ ለሰው የሚኖር ሰው፣ ለሰው እየኖረ ዘላለም ህይወቱን የሚጨርስ ሰው። ግን መኖር ማለት ምን ማለት እንደሆነ፣ ወደ ራስ ማየት ማለት ምን ማለት እንደሆነ ያስተማረችው አብሬያ ስለኖርክ ነው ሁሉ የምናገር። እግዚአብሔር ይባርክሽ፣ እግዚአብሔር እድሜሽን ይጨምር፣ ወግ ማድረግ ያሳይሽ። በእውነት ከዚህ የበለጠ አንቺ ለዚህ ትዳር ደግሞ የለፋሽውን ነገር አውቃለሁ። እግዚአብሔር ይኑርልህ ወንድሜ። እኔን ትልቅ እንዳደረከኝ ልጆችን ትልቅ ቦታ ያደርስልህ፣ የልጆችን ፍሬ ያሳይ። እግዚአብሔር አንተንም አንገትን ቀና አድርገህ የምትሄድበትን ዘመን ያምጣ። በእውነት እግዚአብሔር ከትቢያ ላይ አይደለም ከምንም ላይ ማንሳት ይችላል። እግዚአብሔር ያንሳ፣ በከፍታ ላይ ያራምድ። ልጆቹ እግዚአብሔር ይባርካችሁ፣ ተባርካችሁ ለበረከቱ ነው።